ስለ ስነ ምግባር ወይም ሞራል የተነገረንና የምናውቀው ደግነት፣ ፍትሃዊነት፣ ታማኝነት ወዘተ ውሸት ቢሆንስ? ውስጣዊ ማንነታችን ያጸኑና ይገነቡ ዘንድ ብሎም ማህበራዊ መስተጋብራችንን ከግርግጭታ ታድገው በለስላሳ ጎዳና ያሮጡን ዘንድ ስለ ግብረ ገብነት የተማርነው በትክክል ደካሞችና ውልግድግድ መንገድ መራጮች አድርጎናል። ጨካኞች ሲነሱና ሲያበሩ፣ ደጋጎች ሲወድቁና ሲጠፉ፣ ተንኮለኞች በድል ኮርቻ ሲያሻቅቡ፣ የዋሆች በሽንፈት ድጥ ሲንደባለሉ በያው ምስክርነት የቆመው ታሪክ አስረጃ ይሆን? ክፋት ግን ከመልካምነት ይበረታል ወይስ? ስለ ስልጣን ወይም ኃይል ተፈጥሮ ልንቀበለው የከበደንና ያልፈለግነው ሚስጥር አለ። ይህንን ለመረዳት መልእክቱ ተገልብጦ ወደ ተነበበውና ስል ምልከታ ወደ አደረገው ፍሬድሪክ ኒቼ ሐሳብ መግባት አለብን። አብዛኞቻችን ያደግነው በኋላም ባህሪያችን ሆኖ ከጋዱ ዓለም ጋር የሚያታግለን መልካም ምንጊዜም በክፉ ላይ እንደሚበረታ፣ ፍትህ ድል እንደሚቀናጅ ያዝነው አጽናኝ እምነት ነው። ታማኝ መልካምና ፍትሃውያን ከሆንን ስኬት እንደሚከተለን ጥርጥር የለንም። ኒቼ ግን ይህንኑ በሐሳብ በችግር የታጨቀ ተረት ይለዋል። ስርዓቱን በትዝብት ገሽልጦት የባሪያ ስነ ምግባር ብሎታል። የባሪያ ስነ ምግባር ትሑት፣ ታዛዥና ለሌላ ሟችነትን ያስተምራል። ጠንካራ ማንነት ያላቸውን ምናምንቴዎች ሊቆጣጠሯቸው ያበጁት ወጥመድ ይለዋል። እስቲ ያስቡት፣ ኃያላን በተጠቀሙበት ስልጣን ጥፋተኝነት ስሜት ውስጥ ሲገቡ ማን ያተርፋል? ብርቶች አካሄዳቸውን እንዲገቱ በአማላጆች ሲረቱ ማን ድል ይቀዳጃል? ሮሞች በኃይልና ጭቆና ወይም የበላይነት ተነተው ያለምን ስልጣኔ የቀረጸ አገዛዝ መሰረቱ። ነገር ግን በኋላ የመጣው ክርስትና መከራ መቀበልን በበጎነት ሸላሚ፣ ኃይለኛነትንና የበላይነትን በደልና ኃጢአት በማለት የዋሆችን የምድር ወራሾች አድርጎ ያስተዋወቀው አዲስ ሐሳብ የሰውን ልቦናና አእምሮ በማቅናቱ የሮም አገዛዝ ሊንኮታኮት በቅቷል። ኒቼ ይህንን ጠንካሮች በተፈጥሯቸው እንዲሸማቀቁ በድኩማን የተጠነሰሰ ወጥመድ እንደሆነ ያያል። እንዲህም ሲል ጽፏል። ጠንካሮችን በስነ ምግባር ለማሸማቀቅና ወደ እነሱ ደረጃ ለመጎተት ደካሞች የትም ቦታ በስራ ላይ ይተጋል። ስንሰማ የሚጎረብጠን ምቾት የሚነሳን ነገር ይዟል። ሰውየው በመልካምና በክፉ ነገር ላይ ሳይሆን በኃይልና ድካም ላይ ያለው እምነት። በተፈጥሮ አንበሳ አጋዘንን ሊበላው ሲገድል ይጸጸታል ወይስ ትል በረጋጭ ስለተጨፈለቀ በተፈጥሮ ይማረራል? በፍጹም። ተፈጥሮ ርኅራኄን ሳይሆን ጭቆናን ወይም የበላይነትን ያበረታታልና። ይህ በሰዎችም ተተግባሪ ነው። የሚነሱት ስልጣንን የሚናጠቁ እንጂ በይሉኝታ የሚገፉ አይደሉም። በዓለማችን ጠንካራ ተጽዕኖ ያሳረፉ፣ አሻራቸውን መተው የቻሉ፣ በተለየ ስብዕናቸውና ተግባራቸው ታሪክ በደመቀ ብዕር ገላጣ ገጽ ላይ የሳላቸው ግለሰቦች የስነ ምግባርን ሕግ የተከተሉ አልነበሩም፣ በስልጣን ሕግ የተጫወቱ እንጂ። ኒቼ እነዚህን ከሰው በላይ ወይም ኦቨርሜን ይላቸዋል። እሳቢያቸውን በመከወን ዋጋቸውን ለመፍጠር ከተለምዷዊ ስነ ምግባር በላይ ከፍ ይላሉና፣ ሌሎችንስ ፍትሃዊነትና በጎነት ብቻ እንደሚጠብቃቸው በማመን ከልማዳዊ የስነ ምግባር ሕግ ጋር የተጣበቁት የመጨረሻዎቹ ሰዎች ወይም ላስት ሜን ብሏቸዋል። የመጨረሻዎቹ ሰዎች ከታላቅነት ያውን ምቾትን የሚመርጡ ናቸው። ትግል የሚፈሩ፣ የላቀ ምኞታቸውን የሚጥሉ፣ መለስተኝነት የሚስማማቸው፣ ጥሩ ውሳኔ ላይ እንዳሉና ወጥ አቋም እንደሚያራምዱ ለራሳቸው ይናገራሉ። ነገር ግን በፍርሃት ቆፈን መናጣቸውን መካድ ይሳናቸዋል። ከስልጣን ወይም ከኃያልነት ምቾትን ይመርጣሉ፣ ነፃነትን በደህንነት ይሸጣሉና። ከትግል ማፈግፈግን እየተገበሩ መሰንበት ደጉ ይላሉ። ትክክለኛውን የኃያልነት ወይም ስልጣን ተፈጥሮ ስለማይገነዘቡ ሁልጊዜ የመሸነፍ ሰለባ ይሆናሉ። ፍትሃዊነታቸው እንደሚከልላቸው ያምናሉ። ስልጣን በተረዳው ቁጥጥር ስር ስለሆነ ግን በፍጹም ተገን አይሆናቸው።
በገሃዱ ዓለማችን ውስጥ ዋና ስራ አስኪያጅ ወይም ኃላፊ የሚሆን ሰው በመልካምነቱ በባልደረቦቹ ነፍስ ውስጥ ሁሉ ሰላም የሚረጭ ነው ወይስ የኃይልን ውጻትና ግባት ተረድቶ የመቆጣጠር ዝግጁነት ያዳበረ? በፖለቲካውስ ቢሆን ለቃሉ ታማኝነት ነፍሱን የሚያስይዝ መሪ ወይስ የህዝቡን አሁናዊ የልብ ትርታ መስለብ የቻለ ቆማሪ ባለድል የሚሆን? የሚከፋው የመልካም ሰዎች ከስልጣን መራቅ አይደለም፣ ለሚጎዷቸው መጠቀሚያ መሆናቸውም ጭምር እንጂ ራሳቸውን በውዴታ ለመገዛት ይፈቅዳሉና። እየታየ ያለው የዋሆች ምድርን ሲወርሱ አይደለም፣ ምድርን ለወረሱ መገልገያ መሳሪያ ሆነው እንጂ። የፊታችንን ተስፋ የበለጠ የሚያጨልመው የጠንካሮች ማየል ሳይሆን የደካሞች ለመገዛት መፍቀድ ነው። ኢፍትሐዊነትን የመታገዝ ሐሞታተን ልንገዛለት ባለስልጣን እንጓጓለን። ጨካኙን እውነት ከመጋፈጥና በራስ ከማስተካከል ይልቅ የሚቀለውን በጭቆና የበዘበዘንን ኃይል ይቅር እንላለን። ከነጻነት ይልቅ ደህንነትን እናስቀድማለንና። ለምንድን ነው በስልጣን ለመወሰኑ መሪዎች የምንገዛው? በቅጡ ያላደራጁትንና የማያስረዱንን ርዕዮተ ዓለም በጨለምተኝነት የምንገዛው? ወይም የመኖሪያ ክራችንን መጫወቻ ሕግ ሌሎች እንዲመነዝሩት የምንፈቅደው? የራሳችንን ስልጣን ኃላፊነት ለመውሰድ ያለንን ፍራቻ ሽሽት የምናሳብቀው ስነ ምግባር ሽፋን አይደል? ኒቼም አብዛኞቻችን ስለ ስነ ምግባር ራሳችንን እንደምናታልል ይነግረናል። በጎነትን እንደምንከተል የምናስመስለው በተጨባጭ ሲገለጥ የስልጣን ኃላፊነትን ፍራቻ ነው። ኃይል ያስፈራልና አንዱን ለማዳን ፍትሃዊነትን በማሽቀንጠር አደጋን መጋፈጥን፣ መጋጨትንና በሌላ ህይወት ጣልቃ መግባትን ወይም መቆጣጠርን ይጠይቃልና። ለዚህ ነው ብዙዎቻችን የኒቼን ዝርግፍ እውነት የማንቀበለው። ተቀበልን ማለት ደግሞ መለኮታዊ ፍትህ፣ የሞራል ደህንነት ማዕቀፍ እንዲሁም መልካምነት የሚመሰገንበት ዋስትና እንደሌለ አረጋገጥን ማለት ስለሚሆን። ኒቼ ግን ለኛ እርግጫ አልጻፈም፣ እውነታውን መስማት ለሚሹ እንጂ። እንቁ ነገር ለመውለድ ማማጥና ውስጣዊ ንግታ ግድ ነው ይላል። ማለትም ተጨባጩ ታላቅነት ወይም ክብር የሚመጣው ትግልን ከመሸሽና ከማስወገድ ሳይሆን ከመቀበል ነውና። በእርግጥም ፍልስፍናው አደገኛ የሚሆነው እዚህ ጋ ነው። ስነ ምግባር ስሪት፣ ፍትሃዊነትም ተረት ከሆነ ጨካኞች ሁሉንም ነገር ከመንጠቅና ያሻቸውን ከማድረግ ምን ይከለክላቸዋል? ምድራችንም የጠንካሮች ወይም የኃያላን ርስት ከሆነች ሌላውን ምን ይውጠዋል? ሕሊናቸውን ከማመዛዘን ባስረሱ እንገዛ ዘንድ ተረግመናል። እንዲህ ያለ የስነ ምግባር ውዝግብ አብዛኞቻችን ስለ ስልጣን መበላሸት ያመንነው አቋም ፍርሃት ዘርቶብናል። ኒቼ ግን ለዚህ የኃይል ፍርሃት ምላሽ አለው። ኃይል ብቻውን አስጊ ጠላት ሳይሆን የምንጠቀምበት ወይም ምልከታችን እኛኑ ያጋለጠበት እውነት እንጂ። የበላዮች ኃይልን ለጥፋት አይሹትም፣ ሐሳባቸውን ወደ ገሃዱ ዓለም ለማዋለድ እንጂ። በያዙት ኃይል ይገነባሉ፣ ያለማሉ፣ ያዳብራሉ፣ ይቆጣጠራሉ። የቅመኞች ሽልማት የሆነን ጭከና ሊፈጽሙበት አይደለም። ስልጣን ለመያዝ ወይም ኃያል ለመሆን ማመቻመች ሕይወትን ራሱ ማመቻመች ነውና። እና ምን ተሻለ? ስነ ምግባርን ተናንካቴው ቀብረን በጭከና ስርዓት እንጓደድ በእርግጠኝነት አይሆንም። ኒቼ ክፉዎች እንድንሆን አላበረታታም። ይልቁኑ በግብረ ገባዊነት ስም ጅልነትን እንድናቆም እንጂ፣ ስነ ምግባር ጋሻ እንደማይሆነን እንድንገነዘብ እንጂ፣ ስልጣንም መጠቀሚያ መሳሪያ እንጂ ክፉ ወይም ኃጢአት እንዳይደለ እንድናውቅ። መልካምነት ብቻውን ጋሻ ከለላ ሆኖ እንደሚጠብቀን ማመን ማቆም አለብን። ጥንካሬና ስልት ወሳኝነት አላቸው። ስልጣንን መማር ይኖርብናል። ዓለም ፍትሃዊ አይደለችምና ተጽዕኖ መፍጠሪያ ሕጎችን መረዳት ይጠበቅብናል። ሌሎች ለእኛ መልካም እንዲመርጡልን መፍቀድ ትተን ዋጋችንን እንተምን።
የኒቼ መልእክት ጨካኞች እንድንሆን ሳይሆን የኛ ፍላጎት ክዋኔ በሌሎች በጓዊ ድርጊት ስለማይፈጸም እንድንጠነክር ነው። ከግብዙ ስነ ምግባር በላይ ከፍ ብለን ተጫውተን ስልጣን እንድንቆጣጠር ነው። እነሆ የበላዮችን አስተምራለሁ፣ ሰው መሸነፍ ያለበት የሆነ ነገር ነው ሲል ይሞግታል። መልሱ ማሸነፍ የሚያስችል ጥንካሬ ለማዳበር መፍቀድ አሊያም ለዓለም ግዥ እጅ መስጠት። መልካምነት ብቻውን በቂ ነው የሚለውን አጽናኝ ማታለያ በማመን የቀድሞ መንገዳችንን መቀጠል ወይም የዓለምን ኑባሬ የሚቀርጽና የሚመራ መራራ እውነት ኃይል እንደሆነ መቀበል። የኒቼ ፍልስፍና ለፍትሃዊነት ያልተገባን የመሆናችንን ሐቅ እንድንጋፈጥ የሚያስገድደን ነው። እንደ ሌላውም ስርዓት ስነ ምግባርም ብዙውን ጊዜ የቁጥጥር መሳሪያ፣ አብዛኞቻችን ለመጠየቅ ፈጽሞ ወኔ የምናጣው ኃይል ወይም ስልጣን ደግሞ ሊቀበሉት ለፈቀዱት ተደራሽ መሆኑ ነው። ጥያቄው ልንነቃ ወይስ ባሸለምነው ምቾት መቀጠል እንምረጥ? ሐሳብ አስተያየቱን እየሰጡ የቻናላችን ህላዌ እንዲጸና ሰብስክራይብ ያድርጉ።